let's go guys እቺን ቪዲዮ አይተን እንመለስ። እንደምትመለከቱት ዛሬ እንግዲህ ኤአይ የሆነ ቫኬሽን እያደረግን ነው እና ዛሬ በምንድን ነው የመጣሁላችሁ ቫኬሽን ያለበትና ቫኬሽን ፓኮች ነው ገና ሾው ዩ ፈርስት ምንድን ነው ማሳያችሁ ቦዲ ሻወር ያስፈልገን ይችላል እና ምን አይነት ሳሙና መጠቀም አለበት እንደዚህ አይነት ነገር ፓክ ላይ ብንጠቀም ቤስ ነው ባይሊንግ ዘን አፍተር ሻወር ከገባን በኋላ ደግሞ ፓፓያ ቦም 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 ፓፓያ ሎሽን ቦዲ ስኪን ላይት ናምጠር ዘን አፍተር ደግሞ ከዛ በኋላ ደግሞ ለፊታችን ለብርድ ምናምን ነገር ኑኑ ጌሻ ባዝሊን ዘን አፍተር ደግሞ ምንድነው ለፊታችን አሁንም ሰንስክሪን ከምንጠቀም አከንሳፕ ለአልትራቫዮሌት ዩቪ ጨረር ምናምን ነገር ይከላከልልናል ቀለል አድርገን ደግሞ ለጥርሳችን this one የሁሉ ቫኬሽን ፓክ ነው ዘን አፍተር ደግሞ ከንፈራችን ጠዋት ላይ እንዳይደርቅ this one oh my god oh my god shit damn buddy check this out buddy and then ደግሞ ምን ያስፈልገናል ልብስ ካለባበስን በኋላ ቀለል አድርገን እኛ ሳናካብድ ነው ይገረዱ ጸጉራችንን ሻወር እንገባለን ከዛ በኋላ ሪፍሬሽ ካደረግን በኋላ ጀስት ካስሮል ፈሳሽ ቅባት my god what kind of soap thing there is and አንድ የረሳሁት ነገር ምን አለ መሰላችሁ ሻምፖ ኮንዲሽነር ለብቻ ከምትሸከሙ ደግሞ ይሄ አሪፍ ነገር ነው ኮንዲሽነር ፕላስ ሻምፖ ብትጠቀሙ ቤስት ፍሌቨር and oh my god most of us የረሳነው ጠዋት ላይ አሪፍ ነገር ለፊት ሩዝ ይዘናል እኛ ያው ቫኬሽናችን እንዲያምር ብለን ከዛ በኋላ ሴቶች ሆናችሁ ደግሞ ይህን ብትጠቀሙ ለፊት እርድ ነው ምን ቀር ለፀሐይ ደግሞ ቀለል ያለች ኬፕ ሃይ ቺኮ how you doing I don't know ነኝ ምን ያስፈልገናል ደግሞ ዋትስአፕ ግላስ ያስፈልጋል ዝንጥ ማለት ሆ ሃኒ ስዊቲ ሃኒ ኖ እና በመጨረሻም አንድ ነገር ነው የሚያስፈልገን እሱም ደግሞ ምንድነው ስሊፒንግ ባግ ቫኬሽን ፓክ ላይ ነኝ የመጨረሻው ምንድነው ስሊፒንግ ባግ ሌትስ ጎ ጉድ ሞርኒንግ ወደ ጫማ እንገባለን ወደ ጫማ ጋይስ ሌትስ ጎ ተራም ጫማ ከዚህ ሰሌክት እናደርጋለን ማለት ነው ይሄን ይመስላል ቫኬሽን ፓካችን ሐዋሳና ሻሸመኔ በቀጣይ ቪዲዮ እስከምንገናኝ ሃንዛ ባዲ ፎሎ ላይክ ሼር ኮፒ ሊንክ ማድረግ እንዳይረሳ ቡም ላቭ ዩ